መዝሙረ ዳዊት እንዴት እንጸልይ? መዝሙረ ዳዊት ተበልቶ ይጸለያል ወይ? ሩካቤ በኋላስ መዝሙረ ዳዊት ይጸለያል ወይ? እንዲሁም ደግሞ መዝሙረ ዳዊት ከመጸለያችን በፊት ምን እንበል? የመዝሙረ ዳዊት ቅደም ተከተሎችን በዚህ ቪዲዮ እንመለከታለን። ሰላም ተወዳጆች፣ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ጠቃሚ የሆኑ ኦርቶዶክሳዊ የሆኑ ትምህርቶችን እንማማራለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህን ቪዲዮ ከመጀመራችሁ በፊት ጀምራችሁትም ከሆነ እንደገና ተመለሱና VPN አብርታችሁ መመልከት ጀምሩ። እሱ ይረዳኛል። እንዲሁም ደግሞ ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ ቪዲዮውን ጀምሩት። አሁን ቀጥታ ወደ ትምህርታችን እንሄዳለን። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲቆየን ቅዱስ ፈቃዱ ይሁንልን። ዛሬ የምንመለከተው መዝሙረ ዳዊት እንዴት እንጸልይ የሚለው ነው። የብዙዎቻችሁ ጥያቄ ስለሆነ በዚህ ቪዲዮ አካትቼዋለሁ። እንዲሁም ደግሞ ቅደም ተከተሉ እንመለከታለን። መዝሙረ ዳዊት ከመጸለያችን በፊት ምን ማለት እንዳለብን እናያለን ማለት ነው። እስከመጨረሻው ይሄን ቪዲዮ እንድትከታተሉ ጋብዛለሁ። የመጀመሪያው ነገራችን የሚሆነው መዝሙረ ዳዊት ከመጸለያችን በፊት ምን እንበል? መዝሙረ ዳዊት ከመጀመራችን በፊት እንዲህ ብለን እንጀምር። በግዕዙ ለምትሉ ነአ ዳዊት ንጉሠ እስራኤል ሰናይ ወጡም ቃል ታለበውኒ ነገር ወፍካሬ ኩሉ አምሳል ከመወድስ ለማርያም ድንግል እንዘ ጸርህ ወእብል። መዝሙረኛው የእስራኤል ንጉሥ ዳዊት ሆይ ወደ እኔና የዚህን ጣፋጭ የሆነ መዝሙር ቃል ትገልጽልኝና ታስረዳኝ ዘንድ ሚስጥሩም ይገለጽልኝ ዘንድ እየጮኩና እየተናገርኩ ድንግል ማርያምንም አመሰግናት ዘንድ በማለት መጀመር ትችላላችሁ። ከዛ በኋላ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም ለአብ ለወልድ መንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ብላችሁ መጀመር ትችላላችሁ፣ በአማርኛ ለምትሉ ማለት ነው። ከዛ ቀጥሎ መዝሙረ ዳዊት እንዴት እንጸልይ ነው። ብዙዎቻችሁ የመዝሙረ ዳዊት ቅደም ተከተሉ እንዲሁም ደግሞ እንዴት መጸለይ እንዳለባችሁ ግራ ይገባችሁ አለ። ስለዚህ በዚህ ቪዲዮአችን የምንመለከተው አንደኛው እሱ ነው። መዝሙረ ዳዊት እንዴት እንጸልይ። መጀመሪያ መዝሙረ ዳዊት ከመጸለያችን በፊት ይሄንን ካልን በኋላ ቀጥታ የምንሄደው ጀማሪ ከሆናችሁ አሁን ለጀማሪዎች መጀመሪያ እናገራለሁ፣ ከዛ አሁን ላላችሁ ቅደም ተከተሉ እናገራለሁ ማለት ነው። ጀማሪ ከሆናችሁ ከዚህ በፊት ምንም አይነት መዝሙረ ዳዊት ጸልያችሁ የማታውቁ ከሆነ ከእንደ አዲስ የምትጀምሩ ከሆነ እንዲሁም ደግሞ ከዚህ በፊት ስትጸልዩ ቆይታችሁ እያቋረጣችሁ እየተቸገራችሁ ከሆነ በየዕለቱ 10 መዝሙረ ዳዊት በመጸለይ ጀምሩት። እንዳይበዛባችሁ ከስራ ጋርም ሊሆን ይችላል ከህይወታችሁ ወይም ደግሞ እንደ መጀመሪያም ከሆነ ሊከብዳችሁ ስለሚችል 10 መዝሙረ ዳዊት እያደረጋችሁ ወይም ደግሞ 10 መዝሙር እያደረጋችሁ በመለማመድ መጸለይ ትችላላችሁ። ስለዚህ እሱን እንዴት እናደርግ? የመጀመሪያው ለምሳሌ አንድ ሰው ዛሬ ዕለቱ ማክሰኞ ነው፣ ይሄንን ቪዲዮ የቀረጽኩላችሁ ከመጀመሪያው ጀምሮ ነው መጀመሪያ ያለበት። ፍካሬ ጻድቃን ወዛሃታን ወይም ደግሞ በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ ከሚለው እዚህ ትጀምራላችሁ፣ አንድ ብላችሁ ማለት ነው። ስለዚህ አንድ ካላችሁ በኋላ እስከ 10ኛው መዝሙር ትሄዱና 10ኛውን ጸልያችሁ 11ኛው ላይ ታቆማላችሁ ማለት ነው። በሚቀጥለው ስትጀምሩ ወይም ደግሞ በሚቀጥለው ነገ ስትቀጥሉ፣ ለምሳሌ የምትቀጥሉት ካቆማችሁበት ነው ከ11 ነው እንጂ ለምሳሌ የዕለቱ መዝሙረ ዳዊት አለ። የዕለቱን ደግሞ በኋላ ነግራችኋለሁ። አንድ ሰው የዕለቱን መዝሙረ ዳዊት እየጸለየ ነገር ግን 10 እንደ መጀመሪያ የሚጸልይ ከሆነ 10ሩን ሳያቋርጥ ነው መጨረሻ ያለበት። ያ ማለት ዛሬ ከ1 እስከ 10 ከሆነ ነገ ከ11 እስከ 20፣ ከነገ ወዲያ ከ21 እስከ 30፣ ከዛ በኋላ ደግሞ ካቆመበት ይጀምራል ማለት ነው። ከ31 እስከ 40 እያለ እስከ 150 ዳዊቱ ይቀጥልና ከዛ በኋላ የሚሄደው መዝሙር 50ውን እንደጨረሰ የነቢያትን ጸሎት የእሁድ ማለት ነው። ስለዚህ የነቢያትንም ጸሎት ጨርሶ ይመለሳል። 15 ነው የነቢያት ጸሎት፣ እሱን አድርሶ ይመለሳል። ከዛ በኋላ እንግዲህ ወጣቶች የመጀመሪያ መኃልየ ሰሎሞንን መጸለይ ትችላላችሁ። ከዚህ በፊት ጸሎት አድርጋችሁ የምታውቁ ከሆነ፣ የማታውቁ ከሆነ ሚስጥሩ የማይገባችሁ ከሆነ ትንሽ ሚስጥሩ ወደ ሌላ ነገር ስጋዊ ነገር እንዳይመስልባችሁ መተው ትችላላችሁ። ለብዙ ጊዜ ለወጣቶች ስለማይመከር ነው ማለት ነው። እሱን ታደርጋላችሁ ማለት ነው እንጂ ለምሳሌ ዛሬ ከ1 እስከ 10 ጸልዮ ነገ ሄዶ ከ31 እስከ 40 ያለው መጸለይ በጣም ይሄ ነውር ነው፣ የተከለከለ ነው። ማለትም መዝሙረ ዳዊት አባቶቻችን ለመዝሙር መከፋፈያ ለዜማ እንዲመች ተከፋፈለ እንጂ ወጥነት ያለው መዝሙር ነው። ሰው የሚችለው ነው ከዛ አውጥቶ የሚችለው። ግን አባቶቻችን እንዲመቸን ለኛ እስከ ስራ ብዛት ከስጋዊ ነገር ብዛት እንዲመቸን አድርገው ከፋፍሎ ስላስቀመጡት የዕለቱን ከዚህ ቀጥሎ ነግራችኋለሁ። ነገር ግን ከዚህ በፊት ጀምሮ ጸልዮ የማያውቅ ሰው ከሆነ ግን መጀመሪያ ያለበት
ከ10 መዝሙር ከ1 እስከ 10 በየዕለቱ 10 መዝሙር አንድ ንጉስ ይባላል። እሱን ይጸልይ። 10ሩ መዝሙር አንድ ንጉስ ይባላል። ስለዚህ ዛሬ 1 እስከ 10 ከሆነ ነገ ከ11 እስከ 20 ከነገ ወዲያ ደግሞ ከ21 እስከ 30 ከዛ በኋላ ደግሞ ከ31 እስከ 40 እያለ ይሄዳል ማለት ነው። በዚህ እየተለማመደ ወደ ዕለቱ መዝሙር የዕለቱን ሙሉ መጸለይ ይጀምራል ማለት ነው። ስለዚህ የዕለቱ ከስንት እስከ ስንት ነው ስንል የሰኞ ከ1 እስከ 30 የማክሰኞ ከ31 እስከ 60 የረቡ ከ61 እስከ 80 የሐሙስ ከ81 እስከ 110 የአርብ ከ111 እስከ 130 የቅዳሜ ከ131 እስከ 150 ቅዳሜ መኃልየ ሰሎሞን አመተ የሚጸልዩ አባቶቻችን አሉ። ብትጸልዩት ጉዳትም የለውም። እሁድም ይጸልዩታል። የእሁድ ብዙ ጊዜ በተደጋጋሚ የምትጠየቀው የእሁድን መዝሙረ ዳዊት ነው። የእሁድ መዝሙረ ዳዊት የነቢያት ነው። 15ቱ የነቢያት ጸሎት ነው። የሚጀምረው ከየት ነው ካላችሁ እዚህ ጋር ላሳያችሁ። የሙሴ ጸሎት ብሎ ይጀምራል። የሙሴ ጸሎት የሚል አለ በአማርኛ ለምትጸልዩ ማለት ነው። እዚህ ጋር ትጀምራላችሁ። 15 ነው እስከ ስምዖን ወይም ደግሞ የስምዖን ጸሎት ተብሎ እስኪያልቅ ድረስ የኢሳይያስ አለ የሚል አለ። ነብዩ የስምዖን ጸሎት የሚል አለ። እስከዚህ ነው። ጌታ ሆይ አሁን እንደ ቃልህ ባሪያን በሰላም ተሰናብተዋለህ። ዓይኖችን በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለእስራኤልም ሕዝብ ክብር ነው። ጸሎተን ስምዖን ነቢይ ይእዜሰ ስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርእየ አዕይንቴ አድኅኖተከ አስተዳሎከ ቅድመ ኩሉ ሕዝብከ ከመ ትክስት ብርሃኑ ለአሕዛብ ወክብረ ለሕዝብከ እስራኤል ይላል በግዕዙ ማለት ነው። እስከዚህ ድረስ ትጸልያላችሁ። የነቢያት 15 ነው። የነቢያት ጸሎት የእሁድ ጸሎት ነው ማለት ነው። እሱን ታደርጋላችሁ። ከዛ ካደረግን በኋላ ግን ሌላኛው የምትጠይቀው ጥያቄ ደግሞ መዝሙረ ዳዊት ተበልቶ ይጸልያል ወይ? አዎ መዝሙረ ዳዊት ተበልቶ ይጸልያል። ከጠዋቱ ውጪ ያለው ማለት ነው። የጠዋት ጊዜያችን ጸሎት አሁን ለምሳሌ የሰባቱ የጸሎት ጊዜያቶች አሉ አይደል? ቅድስት ቤተክርስቲያን ከቻልን ሁለቱን የጸሎት ጊዜ እንድንጸልይ ነው የምትነግረን። ካልቻለን ሁለቱን ጊዜ ቢያንስ እንድንጸልይ የጠዋትና የማታ። ስለዚህ በጠዋት የጸሎት ጊዜ መዝሙረ ዳዊት ወይም ሁሉም የጸሎት መዝሙረ ዳዊት ብቻ ሳይሆን ሌሎችም ጸሎቶች ውዳሴ ማርያምን በሉት ተበልቶ አይጸለይም በጠዋቱ። ነገር ግን ከዛ ውጭ ያሉትን ጊዜያቶች ደግሞ መዝሙረ ዳዊት ተበልቶ ይጸለያል። በማንኛውም ሰዓት ሆናችሁ ለምሳሌ ሰባቱን የጸሎት ጊዜያቶች መጸለይ ቢፈልግ አንድ ሰው መዝሙረ ዳዊቱን ከፋፍሎ መጸለይ ይችላል ማለት ነው። ስለዚህ ተበልቶ ይጸለያል መዝሙረ ዳዊት። ሌላኛው የምትጠየቀው ጥያቄ ደግሞ መዝሙረ ዳዊት ተቀምጦ መጸለይ ይቻላል ወይ? በጣም የሚገርማችሁ ቅድስት ቤተክርስቲያን ጸሎትን ቁመን ቀጥ ብለን እንድንጸልይ ታስተምረናለች። ለቅዱስ ዳዊት የተሰጠው ቃል ኪዳን ደግሞ ለየት የሚል ነው። ለምሳሌ መዝሙረ ዳዊትን ይላል መዝሙረ ዳዊትህን ቁሙ የጸለየውን ያየውን ሁሉ ሰው እምርልሃለሁ የሚል ቃል ኪዳን አለው ቅዱስ ዳዊት። በጣም ያስገርማል። እናንተ በጸለያችሁት ያያችሁት ሁሉ ይማራል። እንዴት ያለ ቃል ኪዳን ነው! ደስ የሚል ቃል ኪዳን ነው። ሌላኛው ደግሞ ተቀምጦ የጸለየውን ይለዋል መዝሙረ ዳዊትህን ተቀምጦ የጸለየውን እርሱንና ቤተሰቡን እምርልሃለሁ። ያ እንኳን ባይሆን ተቀምጦ መጸለይ ቁሞ መጸለይ ባይቻለው ህመም ቢያጋጥመው ችግር ባይጋጥመው ጋደም ብሎ ተኝቶ የጸለየውን ደግሞ እሱን ራሱን እምርልሃለሁ የሚል ቃል ኪዳን አለው ማለት ነው። ስለዚህ መዝሙረ ዳዊት ቁማችሁም ተቀምጣችሁም መጸለይ ትችላላችሁ ማለት ነው። የበለጠውን ቃል ኪዳን እናንተ ታውቃላችሁ። እናንተ ማጸለይ በዚህ መሰረት ማድረግ ትችላላችሁ ማለት ነው። ሌላኛው መዝሙረ ዳዊት ከሩካቤ በኋላ መጸለይ ይቻላል ወይ? ህልመ ሌሊት ቢገጥማችሁ ወይም ደግሞ ባለትዳሮች ሩካቤ ስጋ ከፈጸማችሁ በኋላ መጸለይ ይቻላል ወይ ነው ሌላኛው። እውነቱን ለመናገር ትዳር በራሱ በእግዚአብሔር ዘንድ የተከበረ ነው። በቅድስት ቤተክርስቲያን ተጋብተው ህይወታቸውን የሚመሩ ህዝበ ክርስቲያን ጋብቻቸው ንጹህ ነው። ቅዳሴያችንም ይላል እኛ ጋብቻ ንጹህ እንደሆነ እንናገራለን፣ ልደትም ርኩሰት እንደሌለበት እንናገራለን ይላል ቅዳሴያችን። ስለዚህ ትዳር ሩካቤ የተቀደሰ ነው በእግዚአብሔር ዘንድ ባለትዳሮቹ ማለት ነው። ከትዳር ውጭ ያለው ግን ያው ዝሙት እንደሆነ ሁላችንም እናውቃለን። ስለዚህ ከትዳር በኋላ ያለው ሩካቤ ቅዱስ ስለሆነ የተቀደሰ ስለሆነ ማድረግ የሚገባን መጸለይ ነው የሚገባን ማለት ነው። ከቻላችሁ ታጥባችሁ ውሃ ካለ ከሌለ ደግሞ ምንም ችግር የለውም ተነስታችሁ መጸለይ። ህልመ ሌሊትም አንድ ሰው ቢያጋጥመው እንደዛ ነው ማድረግ ያለበት። ከመጸለይ መከልከል የለበትም። ቢቻለው ታጥቦ ባይቻለው ግን ቆሞ ይጸልይ። ምንም ችግር የለውም። እግዚአብሔር አምላክ ጸሎቱን ይቀበለዋል። እሱ የመጣበት ስለ ህልመ ሌሊት እንመጣበታለን። ስለ ሩካቤም ስጋ በአጠቃላይ እመጣበታለሁ። ሰፋ ያለ ቪዲዮ አዘጋጅቻለሁ። እሱንም ፖስት አደርግላችኋለሁ ማለት ነው። ስለዚህ በዚህ መሰረት መጸለይ ትችላላችሁ መዝሙረ ዳዊት ማለት ነው። ሌላኛው መዝሙር ይኸውላችሁ ቤስት ፍሬንድ የሚሆን ምንም ይሁን የስራ ባልደረባ የሚሆን በተለይ ሴክሬታሪዎች ከአለቃቸው ጋራ በመስሪያ ቤት ላይ የሚታወቁ ሰዎች ወጣ ብለው ከስራ ከወጡ በኋላ እየተደዋወሉ ጎራ ብለው ምናምን አድርገው ዳቦና ምናምን ቀማምሰው ወደ ቤት የሚገቡ ሰዎች ማለት ነው።
ትዳር ላይ ሲመጡ አታውቁባቸው፣ ሴቷም ወንዱም ማለት ነው። ወንዱም ሴት አጫውቶ እንደመጣ ወንዱም ሴቷም ደግሞ ወንድ አጫውታ እንደመጣ ወንዱም ደግሞ ሴት አጫውቶ እንደመጣ አይታወቁም። ግን እቤት ሲመጡ ማሊያ ይቀይራሉ። በቃ አጠቃላይ ወደ ቤት ነው የሚቀየረው ሁሉ ነገር እና ድንገት እንዲያን ነገር ሲያጋጥማችሁ ምንድነው ማለት መወሰን ያለባችሁ? ሶስት ነገር ነው መወሰን ያለባችሁ። አንደኛ እንዴት በዚህ ልክ ባለቤቴ ሊተውን ቻለ? ወይም ደግሞ እንዴት በዚህ ልክ ሚስቴ ልተውን ቻለች? መጀመሪያ ጥያቄው መመለስ አለበት። እንዴት በዚህ ልክ አስመሳይ ሊሆን ቻለ ባለቤቴ የሚለው ነገር በደንብ ማጥራት አለባችሁ። ሁለተኛ ትዳሬን እንዴት ነበረ ይበድል የነበረው ወይም ደግሞ እንዴት ያግዘ የነበረ? ምንም ትዳሬ ሳይበድል የቤት አስቤዛ ሳይጎዳኝ ቤት ውስጥ ፍቅር ሳይነፍገኝ ከሆነ ይህን ያደረገው የነበረው እንዴት እንደዚህ አይነት ነገር ሊያደርግ ቻለ? የትኛው አይነት መንፈስ ነው ብላችሁ ማጥናት አለባችሁ። እንዴትስ ደግሞ ይሄን ነገር አስቻለው? አይምሮ እንዴት ተቀበለው? እዚህ ጋር ለእኔም ለልጆቼም ለቤቴም ጥሩ ነገር እያደረገ እዛ ጋር ደግሞ ሌላ የሚያጫውተው ነገር እንዴት ሊኖር ቻለ? ሌላው ሶስተኛ ነገር ደግሞ ባለቤቴ በዚህ ልክ እየተወነ ያለው መስተፋቅር ተደርጎበት ነው? በዝሙት መንፈስ ምክንያት ነው ወይስ የቡዳ መንፈስ አግኝቶት ነው ወይስ ደግሞ የራሱ ፈቃድ ነው የሚለው ነገር ለይቶ ማወቅ ያስፈልጋል። ከአባቱ ነው የመጣው ይሄ ነገር፣ በቤተሰቦቹ ታሪኩን ማወቅ፣ ወደዛ ሄዶ ወንድሙ እንዴት አይነት ህይወት እየኖረ ነው፣ እህቱ እንዴት እየኖረች ነው፣ እናቱ አባቱ ደግሞ ትዳራቸው ላይ ስንት ጊዜ ተጣልተዋል፣ የተጣሉበት ምክንያት፣ ይሄን ሁሉ ካላጣራችሁ በስተቀር ትዳር ለማፍረስ በጣም ቀላል ነው። ሲያማገጥ አይሻል፣ በቃ አልፈልግም ፍታኝ፣ መፋታት። ከዛ በኋላ አንድ ጊዜ ነው መፋታት፣ ሁልጊዜ ብቻ ለብቸኝነት መኖር ነው እየማቀቁ በኔ ላይ እንዲያርጉብኝ። እረፍት የምታገኝ ይመስልሻል ወይም እረፍት የምታገኝ ይመስልሃል ከተለያያችሁ ነገሩ ከተፈጸመ በኋላ? ከዛ በኋላ ግን የሚሰማችሁ ስሜት በጣም ከባድ ነው የሚሆነው። ቤተሰቦች ከባድ ነው የሚሆነው እና ቆም ብላችሁ አስቡበት። ይሄን እንደ አንድ ነው። እሺ እንደ መንፈሳዊ ስታዩት ደግሞ እንደ አንድ መንፈሳዊ ከመናፍስቱ ማሰራር ከዛኛው ማሰራር ውጡና እንደ አንድ የመንፈሳዊ ሰው ስታስቡት ደግሞ ሰውን የሚያክል ክቡር የሆነ ፍጥረት በዚህ አይነት መልኩ ወድቆ ሲጋለጥ ወይም ሲገኝ እንዴት ነው ትሪት መደረግ ያለበት? ፊት ለፊት እሱን በቪዲዮ አድርጎ በፕሮጀክተር ወይም በሆነ ነገር አድርጎ ማጋለጥ ነው? ይኸው እንደዚህ አድርገሃል ብሎ ማሳየትና ይሄ ሰው ራሱ እንዲጠላ አድርጎ እንዲሞት ማድረግ ነው? ወይስ በንስሐ ታጥቦ እንዲመለስ አድርጎ እንደተነቃበት ተነግሮት ቪዲዮንም አሳይቶ ቀስ ብሎ በሲስተም ይህንን ሰው እንደዚህ እኮ ማድረግ አልነበረብም፣ ይሄ እኮ እንደዚህ ነው፣ እኔ ይቅርታ አድርጌልሃለሁ፣ እግዚአብሔር ደግሞ ይቅር እንዲል ደግሞ ንስሐ ግባ። የትኛው ነው የሚበልጠው? የበልጥ እኛ ስላጋለጥን እፎይ ልንል እንችላለን። አሁን ቅድም ቲክቶክ ላይ ምን እያየው ነበረ? አንድ ተስፋዬ የሚባል 15 ዓመት የታሰረ ሰው፣ የእውነት ነው የምነግራችሁ፣ ስሙ ተስፋዬ የሚባል ሰው 15 ዓመት ታሰረ። ምን አድርገሃል ተብሎ? አስገድደህ ደፍረሃል ተብሎ። ከዛ በኋላ በሐሰት ነው ጓደኞቹ ለካ ያሳሰሩት። አውቀው ነገር ሰርተው ፍርድ ቤቱ ዳኛውም አዎ አድርገሃል ተብሎ እንዲወሰንበት። ከዛ ደግሞ ባለትዳር ስለነበረ ሚስቱም እንዴት በእኔ ላይ ሆኖ እንደዚህ አስገድዶ ይደፍራል ብላ የአንድ ልጅ እናት ሆናለት ነበረ። በቃ ሌላ ግብታ ምናምን ለብቻ እየኖረች ነው። 15 ዓመት ተፈርዶበት ግን 5 ዓመት ተቀንሶለት 10 ዓመት ተፈርዶበት ታስሮ ሲወጣ ይሄ ተስፋ የሚባል ሰው ሲወጣ እነዛ በሐሰት የከሰሱትን ሰዎች ፈልጎ ሄዶ ቅጥቅጥ ጨፍጨፍ አድርጎ ገደላቸው፣ ተበቀላቸው። ከዛ እጁ ሰጠና ለፖሊሶች ምን አላቸው? አሁን አንጀቴ ቅቤ ጠጣ። በፊት ያለ ወንጀሌ ነበር 10 ዓመት የታሰሩት፣ አሁን ግን ትክክለኛ ወንጀል ሰርቼ ተበቅዬ ደስ ብሎኛል ብሎ ፈገግ ብሎ እየሳቀ ነው መጥቶ እጁን የሰጠዋሉ። ይሄ ሰው እሺ ለጊዜው ገደልኳቸዋል፣ 10 ዓመት ሙሉ ስወጣ ብቻ ልገላቸው፣ በቃ ሌላ ለምንም አልፈጋቸው፣ ልገላቸው ነው የምፈልገው እያለ አይደል የኖረው 10 ዓመት ሙሉ። እንዴት በሐሰት ይከሱኛል? 10 ዓመት ቀልድ አይደለም። አንድ ዓመት 365 ቀን ነው። 365ን በ10 አብዙት ስንት ቀን እንደሚሆን ወደ 3000 ምናምን አይደል? አንድ ዜሮ ውስጥ ጨምሩበት። ያን ሁሉ ቀን እስር ቤት መማቀቅ ማለት በጣም የእድሜን እኮ ሩቡን መጨረስ ማለት ነው በትንሹ። እና ያን ሁሉ ቀን ግን ምን ሲያስብ ነበረ? እበቀላለሁ፣ እገላለሁ። እንዴት እንደሚገላቸው አገዳደሩን ያሳየው ነበረ። አክት እያደረገ አንዳንድ ሰው ስትጣሉ አላያችሁም? ቆይ ላግኘው ብቻ ከዛ እንዴት እንደምትመቱት ምናምን ያሳያችኋል። ስለገጠመኝ ነው፣ ሁላችንም ላይ ይገጥመናል። በቃ እልክ ይዛችኋል። ደንፎ የሚባል ነገር አለ። አካሄዱን ያሳያቸው፣ እንዴት እንደምትራመዱ፣ እጅ እንዴት እንደምታነሱ፣ ከዛ እንዴት ግብግቡን ራሱ በዚህ ውስጥ ያሳያችኋል። በቃ ገና ሳይፈጸም እኮ ነው።
ከተፈታ በኋላ ገሎ እንደገና ገባ። ፖሊሶቹ በጣም አዘኑ። ያዘኑት በምንድነው? በሐሰት 10 ዓመት በመታሰሩ ወንጀለኞች ናቸው። ሶስተኛ ተከሳሽ ተይዞ ታሰረ። ሁለቱ ተገለዋል። ባይገደሉ ኖሮ ይታሰሩ ነበር፣ እሱ ነፃ ያወጣ ነበረ። ለፖሊስ ቢነግር ኖሮ ይታሰሩ ነበረ። ግን ገደላቸው። በመግደል ረካ። እሺ አሁን እስር ቤት ምን እያደረገ ነው? እንደገና እየማቀቀ ነው። ሚስቱም ጋር ሲሄድ ልጁን አላሳይም አለችው። ቤተሰቦቹ የሚስቱ ቤተሰቦችም ጭምር ምን አደረጉት ነው የሚለው? ልጅ እንዳታሳይ አሏት። አሁን እውነቱን ሲሰሙ ምን ይሰማቸው ይሆን? የእውነት ሰው ገሎ ሲገባ ምንድነው? እሺ ቢያንስ ልጁን ቢያሳዩት የሆነ ነገር እንኳን ቢል እንደዚህ ለመግደልም ሊሳሳ ይችል ይሆናል። እልህ ውስጥ የገባው ግን ሁሉ ነገር ሲዘጋጋበት ነው። አያችሁ? እና የጥቂት ሰከንድ እርምጃ የዘላለም ጸጸት ነው። ስለዚህ እንደዚህ ብዙ ጊዜ የዘሞቱ የሆነ ያመነዘሩ የሆነ ነገር ሲያደርጉ የተገኙ ባሎችም ሆነ ሚስቶች በአደባባይ ከሚጋለጡ ይልቅ የእውነቴን እምላችሁ እነዛን ሰዎች ጠርቶ መክሮ ለክርስቶስ ሙሽራ ቢሆኑ አንገታቸውን ደፍተው ንስሐ ቢገቡ ያ ነው እንዲያውም እርካታ የሚባለው። በእንቅርት ላይ ጆሮ ደግፍ ከመሆን ይልቅ በአናቱ ላይ የንስሐ እሳት ከምሮ እየተቃጠለ ጌታ ሆይ በድያለሁ፣ ሰውም አሳዝኛለሁ ብያለ ቢኖር ነው የሚሻለው ብዬ አስባለሁ። እና እየመሸኑ ሰዓቱ በጣም ረጅም ሰዓት እያስተማርኩ እንደሆነ የተረዳሁት እና እባካችሁን ነፍሳትን የሰው ነፍስን ራሱን እንዲያጠፋ አትማግዱ። ተበድላችኋል፣ አዎ፣ ወይም የሆነ ችግር ደርሶባቸው ሊሆን ይችላል። ግን በክርስቶስ ፍቅር አሸንፉ። የሚበልጠው እሱ ነው። ክርስቶስ እየወጉት ነበር ይቅር በላቸው ሲል የነበረው እየወጉት የሚወጉትን የወጉት ሁሉ ያዩታል የተባለው ለዚህ ነው እኮ። አሁን የወጋነውን እያየነው ነው። እኛ ያልወጋነው ጌታ ሲሰቀል በጦር ከወጋው ከሌንጊኖስ እኩል እኛ ያልወጋነው ማተብ አንጠልጥለን ኃጢአት መስራት ማለት ሆን ብለን ኃጢአት መስራት ማለት በደል መበደል ማለት እኮ ከወጉት እኩል መውጋት ማለት ነው። የወጉት ሁሉ ያዩታል የተባለው ለዚህ ነው። አንድም ሰምና ወርቁ ስታዩት ሰሙ በምጽአት ጊዜ ክርስቶስ ሲመጣ የወጉት ሁሉ ያዩታል። አይሁዳውያን በሙሉ እውነተኛ አምላክ መሆኑን ያውቃሉ። ሐሳዊ መሲህ ይዋረዳል ነው። ወርቁ ግን ስታዩት እኛ ክርስቲያኖችም ጭምር ክርስቶስን አምላካችን ብለን ከጠራነው በኋላ ጌታችን ከሆነ በኋላ አሳዝነነዋል ማለት ነው። እና እሱ ይቅር ካለ እሱ እግር ካጠበ ጎንበስ ብሎ እሱ በመስቀል ላይ ሆኖ ማራቸው ካለ ኤሎሄ ካለ እኛ ማን ስለሆነ ነው ማንምረው? ምን ደሞስ እኛስ የተማርን አይደለን እንዴ? ምህረት የተደረገልን አይደለንም ወይ እንዴ? እግዚአብሔር ባወቀ ስንት በድብቅ የምናደርገው ኃጢአት አለ አይደለም እንዴ? እና ይሄ ከላይ ቤስት ፍሬንድ ሆኖ ሁለቱ የመጡት ልጆቻቸው ላይ ደግሞ መጥቶ ደግሞ ዘር መንፈሱ ያለፈው መንፈስ ወደ ልጆቻቸው እንዳይሄድ ዘራቸውን ገደቡት። ቤስት ፍሬንድ ዘር ሊቀጥል ነበር። ውሽማ ማለት ባይዘው ቤስት ፍሬንድ ማለት ነው፣ ሌላ ነገር የለውም። እና በዚህም መዘም እግዚአብሔር ሊያስተምር ብዙ ነገር አጥቷል። ግን ያቺ መልካም ሚስት የሊስትሮ የነበረችው ሴት ማለት ነው መልካም ሚስት ስለነበረች ጥሩ ሴት ስለነበረች ቤተሰብ በሙሉ አዳነች። ሁሉም ነገር ታወቀ። ተሰባስበው ሁሉ ወንጌል አስተማርኳቸው። የዚህኛውም ሰውዬ ልጆች የዚህኛው እኩል ተገናኘን። ኢቭን የዛ የጓደኛው ሊስትሮ ያገባው ሰውዬ ወንዱ ቤስት ፍሬንድ ማለት ነው የእሱ ጓደኛ ወንድ ጓደኛ ሁሉ ሳይቀር ተጠርቶ እውነቱን ይወቀቱ ተብሎ እውነቱ ታወቀ። በቃ ማለት በትክክል አሁን ሁሉ ነገር ካልተጋለጠ ነገ ይቀጥላል። እርማት እንዲሰጥበት እንዳይገናኙ ማድረግ የሚቻልበት ሁኔታ ያገረሻላ። የዝሙት መንፈስ በቲክቶክ ፎቶ ሊለቀቅ ይችላል፣ በዩቲዩብ በቃ ከዛ ወዲያው ስልክ እጅ ላይ ነው። እንዴት ነሽ? ሰላም ነሽ? በቃ እኮ ናፈቀኝ እኮ ምናምን። ቤስት ፍሬንድ በጣም ከባድ ነው። ስለዚህ በዚህ ልክ ነገሮችን አስተካክዬ ወንጌል አስተምሬያቸው እግዚአብሔር የተመሰገነ ይሁን። መስመር ያዙልኝ። እንግዲህ ማህበረ ቅዱሳን ልጅ የተባለው ያ መልካም ትዳር አለው ያልኳችሁ ወይም ሴቷ ልጅ የማገጠችበት ምን እንደተፈጠረ እንኳን የማያውቀው ሰው ማለት ነው። ሁሉን ነገር ሳይሰማ አሁንም እንደዚሁ ነው። ከሰማሁን ይሄን ይሰማዋል። ይህን ማን ታሪክ ይህን ማን ቤት ታሪክ ይሆን የኔ ሚስት ትሆን ምናምን ብሎ ሊጠራጠር ይችላል። አሁን የማሩሳን አባል የሆነ ሰው ፈስ ያለበት ዝላይ አይችልም መቼም። እና ያው እየሰማው ነው እንግዲህ ለሱ ያልተነገረውም። ለምን የኛ ትምህርት ተቃዋሚ ስለሆነ መምህር ተስፋዬ ሊያስተምር ነውና ተብሏል። አልመጣም ብሏል።
ኦኬ ብቻ እኔ ይሄን ይመስላል የዛሬው ገጠመኝ። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ምን ያህል ተማራችሁበት? ሲጻፉልኝ ሰላም ነው።